የጧት ብሎጋችን ተጀምሯል። ጠዋት 11 ሰዓት ላይ ተነስቼ ለልጄ ቁርስ ሰርቼ ከዛ በኋላ ቁርስ በልተን አሁን ጨርሰን ረፍት ላይ ነው ያለነው። ከዛ እንግዲህ ቀጥላል አልጋ ማንጠፍ፣ ቤት ማስተካከል፣ ወጥ መስራት፣ ሻወር መውሰድ እያለ ይቀጥላል። ያው ማም ስትሆኑ ይሄ ነው ሁሌ ስራው። ይሄ ነው ስራው ሁል ጊዜ እንትን አይልም። ምንም የሚቀየር አዲስ ነገር የለውም ማለት ነው። እና እንደዛ ነው ጋይስ። ትላንትና ስለሰጣችሁኝ ላይክ እና ኮሜንት በጣም ነው የማመሰግነው። ዛሬም እንግዲህ ኮሜንታችሁ አይለይም። ልጄ ደግሞ ያው ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉ እያለ ነው። እንደምታረጉ ተስፋ እናደርጋለን። አበረታቱን። 8 ደቂቃ ነው እንትን ያልኩት፣ ግን 8 ደቂቃ ምን ማውራት እንዳለብኝ ራሱ አላውቅም። ግን መቅረጽና መፖሰት እንዳለብኝ ነው የተረዳሁት። ትላንትና እንደነገርኳችሁ ማለት ነው ወደ 1000 ምናምን 1800 ምናምን ያለው ዩቲዩብ ቻናል አለኝ እኮ። ግን በቃ ምንም ሰዓቱም ሊሞላ አልቻለም። በአንዳንድ ነገሮች ምክንያት እንትን አልኩትና ይሄ አዲስ ከፍቼ ነው። እና ጋይስ ሰብስክራይብ አድርጉኝ፣ ላይክ ኮሜንት ስጡኝ። ወዳችኋለሁ። ያው ልጄ ደግሞ ስልክ ይላል። ስልክ እሱ ማጥናት ማንበብ ነው ያለበት አይደል? እሱ ግን ስልክ በጣም ነው የሚወደው። አስችልም ትምህርት ቢያልቅም ማጥናት ለሚቀጥለው አመት ለትምህርት ቤት ማጥናት ሬዲ መሆን ያለብን እና ጋይስ አሁን እንግዲህ ለሚቀጥለው አመት ነው ያልኩት። ይቀጥላል። እንጀራ ትናንት ጋግሬያለሁ። ወጥ ይሰራል። ከዛ በኋላ እንትን ቤት ይጸዳል። ልብስ ያገርዳል። ልብስ አጥባለሁ። ከዛ በተረፈ ልብስ አጥባለሁ። ቁም ሳጥን አስተካክላለሁ። በቀና ካልሲና አርግጆኝ እና ይሄ ነው በቃ። አንድ አይነት ነው ሁልጊዜ አንድ አይነት ነው የኛ እናቶች ላይፍ። ከዛም ደግሞ ድብርቱ ይኖራል። በጣም ነው የሚደብረው። እንግዲህ እግዚአብሔር አለ ከኛ ጋር ነው ብለን ይኸው ዩቲዩብ ጀምረን እየሰራን ነው ማለት ነው። እንዳይደብረን። ብዙ ነገር እኮ ነው እናት ስትሆኑ ቤት ስትቀመጡ ብዙ ነገር ይሰማል፣ ይደብራል። እሱን ለመቋቋም በዚህ እንደበራለን ማለት ነው አይደል? ተመስገን ነው ማለት ያለብን ባለን ነገር። እግዚአብሔርን ማመስገን አለብን። ምክንያቱም ስናመሰግን ስለሚጨመርልን እሱን እናመሰግነዋለን። ክብሩን ሁሉ ይውሰድ ኢየሱስ ክርስቶስ። እና እንደዛ ነው ጋይስ። ትላንትና ግን ኳስ አያችሁ? ማታ ስለነበረን ያላየሁም። የሞሮኮ ደጋፊ ነበርኩ እኔ። ሞሮኮ ተሸነፈች አሉ። በጣም ነው የሚደብረው። አፍሪካዊ ስለሆኑ አፍሪካን ይወክላሉ ብለን ስለምናስብ ስለማስብ እነሱ ቢያሸንፉ በጣም ምርጥ ነበረ። ግን አልተሳካላቸውም። ግን አሪፍ ተጫውተዋል ይመስለኛል። በ60 ደቂቃ ነው ምናምን ያገቡባቸው። አሪፍ ተጫውተዋል። ጎበዞች ናቸው በጣም። የሞሮኮ አድናቂ ነኝ እኔ። እና እንደዛ ነው ጋይስ። እና ሞሮኮ በመሸነፏ በጣም ነው ያዘንኩት።
ድምፄ ግን ያስጠላል ወይስ እንዴት ነው? ትረካ አልጀምርበት ምን ትላላችሁ? ያምራል የምትሉ 1 ቁጥር ጻፉ። ያስጠላል የምትሉ 2 ቁጥር ጻፉ። ትረካ ልጀምር ስለሆነ ነው። እና እንደዛ ነው ጋይስ ወዶቼ። ተስፋ አልቆርጥም። 3 ሰብስክራይብ ቢኖረኝ ብዙ እንደሚኖረኝ ስለማስብ ተስፋ አልቆርጥም። ይቀጥላል ማለት ነው። አሁን በዚህ ደቂቃ እንግዲህ ወደ 6 ደቂቃ ሪካርድ አድርጌያለሁ። 3 ደቂቃ ይቀረኛል። 9 ደቂቃ ለመሙላት 10 ምን እየተወራ ቢሞላ ጥሩ ነው? አንዳንዴ ዩቲዩብ ውሸት ነው የሚወደው ይባላል። ምን ይዋሻል? ውሸት ምን ይዋሻል? እንደዛ ነው ጋይስ። ሰብስክራይብ አድርጉን፣ ላይክም ስጡን፣ ሰፖርትም አድርጉን። እንወዳችኋለን። ከዚህ የበለጠ አድገን እናያለን። ከ3 ወደ 20 ከ20 ወደ 100 እያለን እንበዛለን ማለት ነው ጋይስ። ወዳችኋለሁኝ። ባይ ባይ ልላችሁ ትንሽ ነው የቀረኝ። 2 ደቂቃ እኔ ቀረኝ። ስላለበርኩ ነው መሰለኝ። ከባድ ነው ማውራት እንደዚህ ማለት ነው። እና የጠዋት ብሎጋችን ይሄን ይመስላል። እንደምንም ብለን ጠዋትና 3 በቀን 3 መፖሰት እንዳለብን ተስፋ እናደርጋለን። እና ሰፖርት አድርጉን። እንወዳችኋለን። ከዛ በተረፈ እናመሰግናለን በጣም ቴንኪው ቬሪ ማች ስለ ሁሉም ነገር ስለምታዳምጡን ማለት ነው። ማለት ጮክ ብዬ ማለት አለብኝ ወይስ ምንድን ነው? ጋይስ ላለማቆም ነው የምጠራው ማለት ነው። ስለዚህ አንድ ቀን እንደሚሳካልኝ ተስፋ ስለማድረግ ከእግዚአብሔር ጋር አመሰግናለሁ። ባይ ባይ። 6 ሰዓት ላይ ደግሞ ተበላሽ። 6 ሰዓት ላይ ደግሞ ለቅላችኋለሁ ቪዲዮ። ቻው ባይ